ዋላችሁ? በየጊዜው በየቦታው በየምክንያቱ መስማት በምንችለው ልክ የሚነግረን መኖር በምንችለው መጠን የሚያስተምረን የምስጢርና የጥበብ ባለቤት አምላካችንም አባታችንም እግዚአብሔር እስከዛሬ ስላደረገው በጎ ነገር ወደፊትም ስላዘጋጀን መልካም ነገር ሁሉ ሕያው ቅዱስና ዘላለማዊ ስሙ ይክበር ይመስገን። እናንተ ብትሰሙት እኛ የምንናገረው አይንሳችሁ እግዚአብሔር ጆሯችሁን ይክፈት፣ አንደበታችንን ይፍታ። በመላ በግምት በይመስለኛል በሳይሆን አይቀርም የግል ሀሳባችን እንዳናፈስባችሁ ጆሯችሁን ይጠብቅ እግዚአብሔር፣ አንደበታችንን ይቆጣጠር መንፈስ ቅዱስ። ወሰመይዎ ስሞ ኢየሱስ በከመ ሰመዮ መልአክ እምቅድመ ትንሥኦ በከርሳ። ከመጸነሱ በፊት መልአኩ ስሙን ኢየሱስ ትለዋለህ እንዳለው ስሙን ኢየሱስ አሉት። ባጭሩ አሁን የምንማማርበት ኃይለ ቃል መሪ ሀሳብ ከመስመር እንዳንወጣ ትዝ ያለንን እንዳናወራ በግምት እንዳንናገር እንዳጥሞ የሚጠብቀን እንደ መሪ ሆኖ የሚመራን የአምላካችን ቃል ስሙን ኢየሱስ ትለዋለህ ስሙንም ኢየሱስ አሉት የሚል ነው። እንደው ካላስቸገርኳችሁ አንድ ላይ ወሰመይዎ ግደለም ግዙንም ስሙ ግደላችሁ። አሁን ይሄ ግዙ እውነት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሙሉ ቁመናዋ ለመረዳት እንደው የሞት ያህል አስፈላጊ ነው ባንል እንኳን የግዕዝ ቋንቋ በጣም ወሳኝ ነው። ዛሬ ሰው ቻይነኛ እያጠናሁ ነው አይደል? የቻይና ቋንቋ መንገድ ለመስራት ጥሩ ነው። ይህኛው ቋንቋ ደግሞ የሰማይ መንገድ ይሰራል ከታወቀበት ያምናል። እና እንደው ብትሉት አጭር ናት፣ ትንሽ ናት፣ ሁለት ሶስት መስመር ናት። አብረን ብንለው ቃሉን ለመማማርን ይረዳል። ወሰመይዎ ወንዶች ሆንስ ወሰመይዎ ስሞ ሴቶቹ ስሞ በሉስ ኢየሱስ ሊገቡት ወሰመይዎ ስሞ ኢየሱስ ስሙንም ኢየሱስ አሉት። ወይም ደግሞ ስሙንም ኢየሱስ ብለው ጠሩት። ዛሬ በኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ስርዓት መሰረት ጥር 6 ቀን በዓለ ግዝረት የሚከበርበት ነው። ጌታ የተወለደው ታኅሳስ 29 ነው። 29ና 30 ሁለት ቀን እናመጣለን። ከጥር 6 እንወስዳለን። 2ና 6 8 ይሆናል። በተሰጠው ኦሪታዊ መመሪያ የሙሴ ሕግ መሰረት ዛሬ ኢየሱስ ክርስቶስ ቤተ ግዝረት የሄደበት ቀን ነው። ኢየሱስ ክርስቶስ በመጀመሪያ ወደ ስሙ ትርጓሜ ትንታኔ ከመግባት በነገራችን ላይ መልአከ ብርሃን ይሄ ፕሮግራም የስብከት አይደለም፣ የትምህርት ማለት የትምህርት ነው መሆን ያለበት። መልአከ ብርሃን ይሄን ያዘጋጅቶ የሚመስለኝ ስብከት እንዳይሆን ማለት ነው። ሰበክናችሁ እናንተ ንስሐ ግቡ፣ ያ ንስሐ ገባ እኛ ሳንገባ ትገባላችሁ። በሽተኛ እያከማችሁ ትፈወሱ አትችሉም። ስለዚህ እስኪ ነው ትምህርቱ የሆኑት የአዳራሽ ትምህርት በመጀመሩ መልአከ ብርሃን በጣም አመሰግናለሁ። እንዲህ አይነት ቋሚ ትምህርቶች መሰረታዊ የሆኑት የቤተክርስቲያን ትምህርቶች የትና መቼ ለማን እንዴት እንገረው እያልተቸገር ብሎቱ ለመናል ጠጣን ስናደርገው ጆሮአችን ትዘጋለች። ይቀራል ሰው የገሌ ትምህርት ጠጣር ነው ትምህርታቸው አይገባም ማለት ትወዳላችሁ። ቁርቁሮትን ሽሮና በርበሬ ኩሽና ስንሰብክ ደግሞ ባትናችሁ ስቃችሁ ነው የምትሄዱት። አሁን ጠጠር ያለ የሚቆረጠን የሚበላ የእግዚአብሔር ቃል ጥርስ ስላለው አጥንት ነው፣ ጥርስ ስላላበቀለን ወተት ነው። ቅዱስ ጳውሎስ ወተት ጋጥቷችሁ እንደ ሕፃናት ብሏል። ነገር ግን ደግሞ ቆሮንቶስ ምዕራፍ 3 ላይ ይሄን ከተናገረ በኋላ ዕብራውያን 6 ላይ ብለን እስከ 5 ላይ ብለን እስከ መቼ ወተት ትጋታላችሁ? ነፍሱ ወቁ እንጂ ጡት እንደጠባችሁ ጡት እንደመገመዳችሁ ትኖራላችሁ። ወደ ጠጣሩ ትምህርት፣ ወደ መሰረታዊ ትምህርት፣ ወደ እውቀት እደው። ምክንያቱም ክርስትና እውቀት ነው፣ ህይወት ነው። እና እኔ አሁን በዚህ ምሽት እንድንማማር የምፈልገው ትምህርት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ኢየሱስን እንዴት ትገልጠዋለች? እንዴት ታስተምራለች? ብሉዩ ሐዲሱ ምን ይላል? ኦርቶዶክሳውያን የተዋሕዶ ሊቃውንት በዚህ ጉዳይ ምን ብለዋል? ኦርቶዶክሳዊ ቤተክርስቲያን
እንዴት አድርጋ ሰበከችው? በማህሌቱ፣ በሰዓታቱ፣ በቅዳሴው፣ በሁሉም በቅኔው፣ በትርጓሜው፣ በአቋቋሙ፣ በድጓው፣ በሁሉም ነገር አልፋና ኦሜጋ መነሻና መድረሻ፣ መነሻ መሰረት፣ መድረሻ ጉልላቱ እሱ ስለሆነ ይህንን ስም ማመስጠት መተንተን ዝም ብሎ ተራስን እንደመጥራት አይደለም እና እንዳልኳችሁ ኢየሱስ ክርስቶስ ወደ ስሙ ዝርዝር ከመግባታችን በፊት እንደምታውቁት መጽሐፍ ቅዱስ ሁለት ቦታ ይከፈላል። ብሉይና ሐዲስ ይባላል። ብሉይ ኪዳን ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ ያለው ነው። በጥቅሉ 39 መጻሕፍት ናቸው። ስንት አልኳችሁ? 39 መጻሕፍት ናቸው። የብሉይ ኪዳን መጻሕፍት እያልኳችሁ ነው። መጻሕፍቱ 39 ናቸው። በምዕራፍ ሲተነተን ደግሞ 925 ናቸው። 929 ናቸው። በምዕራፍ ስንወስዱ 929 ነው። መጽሐፎቹ በጥቅሉ 39 ናቸው። ከነዚህ ከ39 ውስጥ የሕግ መጽሐፍ አለ፣ የታሪክ መጽሐፍ አለ፣ የቅኔ መጽሐፍ አለ፣ የትንቢት መጽሐፍ አለ፣ ምሳሌያዊ መጽሐፍ አለ። በጣም ውቅያኖስ የሆነ ቢቀዳ ቢመሰጠን ቢተነተን የማያልቅ አይምሮን የሚያጠኑ ጆሮን የሚሞላ ሕሊናን የሚያሳርፍ የእግዚአብሔር ቃል ያለበት ብሉይ ኪዳን 39 መጻሕፍት ናቸው። በጥቅሉ 929 ምዕራፍ ያለው ነው። ብሉይ ኪዳኑ ምን ብሎ ይጀምራል? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ብሎ ይጀምራል። በደንብ ስሙ። ይሄን የማነሳው ለሐዲስ ኪዳን መደላድል ለመፍጠር ነው፣ መሰረት ለመጣል ነው። የብሉይ ኪዳን መጻሕፍት ስንት ናቸው? 39። መጀመሪያው የብሉይ ኪዳን የመጀመሪያው መጽሐፍ ምን ይባላል? ኦሪት ዘፍጥረት ይባላል። ኦሪት ዘፍጥረት ምዕራፍ በጥቅሉ ኦሪት ዘፍጥረት 50 ምዕራፍ ነው ያለው። መነሻ ይሄን ነው። አያችሁ፣ አሁን በነገርኳችሁ ጥቅሶች ሁሉ እግዚአብሔር አድራጊ ነው፣ ፈጻሚ ነው፣ አዛዥ ነው፣ ቻይ ነው፣ ኤልሻዳይ ነው። እግዚአብሔር በብሉይ ኪዳን እግዚአብሔር ምንድን ነው? አይደለም። የጥቅሷን መነሻ ጋርሱ በመጀመሪያ እግዚአብሔር ምን አደረገ? ሰማይና ምድር ፈጠረ። ስለዚህ እግዚአብሔር ምንድን ነው? ስለዚህ በብሉይ ኪዳን የተነገሩት ነገሮች በጠቅላላ በሙሴ ኦሪት፣ በዳዊት መዝሙር፣ በሰሎሞን ምሳሌ፣ በነቢያት ትንቢት፣ በጠቅላላ መጻሕፍት ሁሉ 39 ያልኳቸው የብሉይ ኪዳን መጻሕፍት ዓላማቸው የእግዚአብሔር ምንነት ማሳየት ነው ብያቸዋለሁ። አቤት እግዚአብሔር ፈጣሪነቱን ማሳየት ነው። ምክንያቱም የብሉይ ኪዳን መነሻ ሀሳብ ርዕስ ኦሪት ዘፍጥረት ምዕራፋን መነሻው ላይ መነሻ የሚያዝ ያስፈልጋል። በመጀመሪያ እግዚአብሔር ሰማይና ምድርን ምን አደረገ? ፈጠረ። ስለዚህ እግዚአብሔር ምን ነው ማለት ነው? ስለዚህ ፈጣሪ ፍሩሃ ማዝነብ ቢያዘን ያስደንቃል። እሳት ቢያዘን ያስደንቃል። ባህር ቢከፍል መና ከሰማይ ቢያወርድ ውሃ ከዓለት ቢያፈልቅ የኢያሪኮን ግንብ በእነ ኢያሱ ዝማሬ ቢያፈርስ ያስደንቃል። ለምን? ፈጣሪ ስለሆነ። አያችሁ፣ በብሉይ ኪዳን እግዚአብሔር ኃያልነቱን፣ ቻይነቱን፣ ገዥነቱን፣ አምላክነቱን፣ ጌትነቱን፣ ክብሩን ያሳያል። ይሄ ብሉይ ኪዳን። አሁን ወደ ሐዲስ ኪዳን ስንመጣ ደግሞ የሐዲስ ኪዳን መጻሕፍት 27 ናቸው። የቅድሙ ስንት ነው ያለው? የብሉይ ኪዳን የሐዲስ ኪዳን ደግሞ 27 ናቸው። 27 ናቸው። የሐዲስ ኪዳን ልክ የብሉይ ኪዳን የመጀመሪያው መጽሐፍ ምን ነበር? አቤት ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ስለዚህ እግዚአብሔር ምንድን ነው? ስለዚህ ብሉይ ኪዳን ምን አጉልቶ ማሳየት ነው ዓላማ? አቤት የእግዚአብሔር ፍቅር ነው፣ ክብሩ ነው። አቤት ርኅራኄ የሆነው ጌትነቱ ልባ። በሐዲስ ኪዳን ስንመጣ ደግሞ የሐዲስ ኪዳን መጻሕፍት 27 ናቸው። 27ቱ ሲሆኑ የሐዲስ ኪዳን የመጀመሪያው መጽሐፍ ደግሞ ምንድን ነው? የማቴዎስ ወንጌል ነው። የማቴዎስ ወንጌል ደግሞ ልክ እንደ ብሉይ ኪዳን እንደ ኦሪት ዘፍጥረቱ ምዕራፍ 1 ቁጥር 1 ላይ እንዲህ ተብሎ ተጽፏል። መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም፣ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልዱ መጽሐፍ ቁጥር ይሄ ነው። ልብ አድርጉ። የማን ልጅ?
የአብርሃም ልጅ የማን ልጅ? የዳዊት ልጅ የአብርሃም ልጅ የዳዊት ልጅ የአብርሃም ልጅ ማለት የተባለው ማን ነው? ኢየሱስ ክርስቶስ። አሁን ሐዲስ ኪዳንን ስንረዳ የዳዊት ልጅ የአብርሃም ልጅ ብለን ተነስተን ነው መረዳት ያለን። ብዙ ጊዜ በኢየሱስ ክርስቶስ ላይ የሚነሱ ጥርጥሮች፣ ኑፋቄዎች በጠቅላላ ይህችን ቁጥር ካለማጤን የመነጨ ነው። ብዙ ጊዜ ቅድም ነግሬያቸዋለሁ። ብሉይ ኪዳን ስንት ናቸው? የመጀመሪያው መጽሐፍ ቁጥር 1 እግዚአብሔር በመጀመሪያ ስለዚህ እግዚአብሔር ምንድን ነው? ስለዚህ በብሉይ ኪዳን እግዚአብሔር ተራበ ተብሎ ተጽፏል። ለምን? ተጠማ ተብሎ ተጽፏል። ተኛ፣ ደከመ፣ ጸለየ፣ ጾመ፣ ፈራ፣ ሰገደ፣ ሞተ፣ ተገነዘ ተብሎ በብሉይ ኪዳን ተጽፏል። ለምን ተጻፈ? እግዚአብሔር ምን ስለሆነ? ፈጣሪ ስለሆነ። አሁን ወደ ሐዲስ ኪዳን ስንመጣ ደግሞ የሐዲስ ኪዳን መነሻ ሐሳቧ አጠቃላይ የሐዲስ ኪዳን መጻሕፍት እኔ የሐዲስ ኪዳን መጻሕፍት የብሉይ ኪዳን መጻሕፍት መጽሐፍ ቅዱስ እንድትገነዘቡ ነው እንጂ ተጨማሪ መጻሕፍት አሉ። ታውቃላችሁ በብሉይ ኪዳኑ ላይ 7 መጻሕፍት አሉ። በሐዲስ ኪዳኑ 8 መጻሕፍት አሉ። 8 እና 7 15 ነው። 15 እና 26 81 ያ በሌላ ቀን ደግሞ ብትሮ ሲመጣ እናየዋለን። አሁን ግን ለጊዜው ለዛሬው እንዲመቸን ብዬ ነው 66ን በዓለም ተስማምቼበታለሁ እያለ የሚደነፋበትን የሚፎክርበትን መጽሐፍ የወሰኑ። አሁን ልባል ሐዲስ ኪዳን 27 መጽሐፍ ነው ብያቸዋለሁ። ከ27ቱ መጽሐፍ ደግሞ የመጀመሪያው መጽሐፍ የማቴዎስ ወንጌል ነው። የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ደግሞ የኢየሱስ ክርስቶስ የትውልዱ ቁጥር ወይም ትውልዱን የሚናገር መጽሐፍ ይሄ ነው። የማን ልጅ? የዳዊት ልጅ የአብርሃም ልጅ። አሁን በሐዲስ ኪዳን ውስጥ በወንጌል ውስጥ ኢየሱስ ራበው፣ ኢየሱስ ጠማው፣ ኢየሱስ በረደው፣ ኢየሱስ ፈራ፣ ኢየሱስ ተኛ፣ ኢየሱስ ጸለየ፣ ኢየሱስ ጾመ፣ ኢየሱስ ተሰቀለ፣ ኢየሱስ ተጠማ፣ ኢየሱስ ተራቆተ፣ ኢየሱስ ሞተ፣ ኢየሱስ ተገነዘ፣ ኢየሱስ ተቀበረ ስንል የማንደነግጠው ለምንድን ነው? ስለተናገረ የማን ልጅ ብለነዋል እንዴ? ነቃቀሉ የማን ልጅ ብለነዋል? የማን ልጅ ብለነዋል? ዳዊት ቢለው ይገርማል። አብርሃም በብሉይ ኪዳን እግዚአብሔር ምንድን ነው? ፈጣሪ ይለዋል ወይ? ስለዚህ በብሉይ ኪዳን እግዚአብሔር ተራበ ተብሎ ተጽፏል? አልተጻፈም። አሁን በሐዲስ ኪዳን ላይ ልብ አድርጉ። የኢየሱስ ክርስቶስ የትውልዱ መጽሐፍ ሲጀመር እግዚአብሔር ከጊዜ በላይ ነው በታች ነው? እግዚአብሔር በቦታ ይወሰናል? በጊዜ ይወሰናል? በሁኔታ ይወሰናል? አይወሰንም። እግዚአብሔር ብሉየ መዋዕል ይባላል በግዙ። ምን ማለት መሰላችሁ? የዘመን ሽማግሌ ማለት ነው። ለሰው ሲሆን ጊዜ ያስረጀው ማለት ነው። አሁን እኔ የዛሬ ዓመት ብታዩ ከዚህ የተሻኩ ነበሩ። አሁን ዛሬ ልኩኛለሁ። ከዛሬ ዓመት በኋላ ከበሩ እንዳጋር ከበሩ ጭርጭስ ብዬ እስከታቴ ነው መቃየሪያ ነው ሰው ለተካከለ ጭርጭስ ብዬ አላችሁ ልጆች ተባላችሁ ነው ምሉ። ለምን? ጊዜ ምን ስለሚያደርግ ስለሚያስረጀኝ። እግዚአብሔር ግን ጊዜ ራሱ ምን ያደርገዋል? ያስረጀዋል። ብሉየ መዋዕል ማለት ለሰው ሲሆን ዘመን የሚያስረጀው ማለት ነው። ለእግዚአብሔር ስናደርገው ደግሞ ዘመንን ራሱ ምን የሚያደርግ የሚያስረጅ ማለት ነው። ዓለም ሳይፈጠር በመዝሙረ 73 ላይ ይላል እግዚአብሔር ሰን ውስጡን ቅድመ ዓለም እግዚአብሔር ዓለም ሳይፈጠር ምን ነበር ይላል? ንጉሥ ነበር ይላል። መቼ? ዓለም ሳይፈጠር። ዓለም ሳይፈጠር ማለት ምን ማለት ነው? ሰማይ፣ ምድር፣ ፀሐይ፣ ጨረቃ፣ ከዋክብት፣ መላእክት፣ እኔ፣ እናንተ ጠቅላላ ፍጥረቱ ነው የለም። እግዚአብሔር ግን ምን ነበረ? ንጉሥ ነበረ። መቼም ንጉሥ ለመባል ጠቅላይ ሚኒስትር ለመባል እንደው የመጨረሻ ጠባብ ጅቡቲና ኤርትራ ሊሆኑ ቢያንስ ሀገር ያስፈልጋል። ትንሽ ጠባብ አሁን ምን ሌላ ያታዙ የእናንተ ነገር ደግሞ ቆጥረ ኤርትራ ያልኩት ትንሽ ማለት ነው። ሌላ ምንም እንትን ነው። ደቡብ ሱዳን ነው አበሻ ጠቅስለን ወደ አስመራ ከሆነ ደቡብ ሱዳን ነው የሚገኘው። ቋንቋችን የማይሰሙ እነሱ አሁን ደቡብ ሱዳን ትንሽ እያገረ ጅቡቲ ትንሽ እያገረ ደውም አንድ ቀን ሰምቻለሁ። የጅቡቲ ፕሬዚዳንት ቻይና ለጉብኝት ይባላል። ከዚህ የመጣው አዎ የቻይናው ፕሬዚዳንት ከጅቡቲ ነው።
የህዝብ ቁጥር ስንት ነው? 500,000 እና ለምን አብራችሁ ጠቅላችሁ አትመጡም ነበር? እና ዞሮ ቢያንስ ንጉሥ ለመባል በምድር ላይ ጅቡቲን እንኳን የምታከል ያስፈልግ። እግዚአብሔር ግን ዓለም ሳይፈጠር ምን ነበረ? ንጉሥ ነበረ። አጃቢ ወታደር፣ የተቆጠቆጠ ቤተ መንግስት፣ ጠባቂ ፖሊስ፣ ደህንነት አያስፈልገው በብሉይ ኪዳን። አሁን ወደ አዲስ ኪዳን ስንመጣ ግን በብሉይ ኪዳን እግዚአብሔር ክብሩን አሳይቶናል፣ ጌትነቱን አሳይቶናል። ውሃ በማዝነብ እሳት በማዝነብ ጌትነቱን ኃያልነቱን አሳይቶናል። እንጀራ ከሰማይ በማውረድ ውሃ ከዓለት በማፍለቅ መጋቢነቱን አሳይቶናል። የኢያሪኮን ግንብ በዝማሬ በማፍረስ በእነ ኤልያስ አድሮ ሰማዩን በመዝጋት እነ አናንያ እነ አዛርያ ከእሳት በማውጣት እነ ዳንኤል ከአንበሳ በማውጣት ፈርዖንን በኤርትራ በማስጠም ቻይ ኤልሻዳይ ሁሉን ነገር ማድረግ እንደሚችል አሳይቶናል። በአዲስ ኪዳን ግን የመጣው ጌትነቱን ሊያሳየን አይደለም፣ ኃያልነቱን ሊያሳየን አይደለም፣ ጌትነቱን ሊያሳየን አይደለም፣ ኃያልነቱን ሊያሳየን አይደለም። በአዲስ ኪዳን የመጣው ኃያልነቱን ሊያሳየን ሳይሆን ደካማ ሆኖ ኃያል ሊያደርገን ነው። በብሉይ ኪዳን እንጀራ ከሰማይ ወርዶ 40 ዓመት እስራኤልን መገበ። በአዲስ ኪዳን ደግሞ ራሱ ከሰማይ የወረደ እንጀራ ሆኖ መጣ። በብሉይ ኪዳን ውሃ ከዓለት አፈለቀ። በአዲስ ኪዳን ግን የሕይወቷ ቢጠጣ የማያልቅ የነፍስ ውሃ ጥም የሚቆጥ የሐዲስ ኪዳን ውሃ የሕይወት ውሃ ሆኖ መጣ። በብሉይ ኪዳን ሰማዩን የሚዘጋ ነበር በእነ ኤልያስ አድሮ። በሐዲስ ኪዳን ደግሞ ሲጠመቅ እነሆ ሰማይ ተከፈተ የሚባልበት ነው መጣ። በሐዲስ ኪዳን አንበሳ ለእነ ዳንኤል የሚያሰግድ ነበር። በብሉይ ኪዳን በሐዲስ ኪዳን ደግሞ በበረት ተጥሎ ከብቶችና አህዮች ከበው እስትንፋሳቸውን ገበሩለት። በብሉይ ኪዳን ሰማዩን በፀሐይ በጨረቃ በከዋክብት አስጊጦ አስቦ ኃያልነቱን አሳየ። በሐዲስ ኪዳን ደግሞ ራሱ ተራቁቶ መጣ። በብሉይ ኪዳን ምድሪቱን በአዝሪት በአትክልት አስቦ አስጊጦ ፈጣሪነቱን ቻይነቱን አሳየ። በአዲስ ኪዳን ደግሞ በጨርቅ ተጠቀለለ። በብሉይ ኪዳን ቅጠል ፈጥሮ ምድርን አስዋበ። በአዲስ ኪዳን ደግሞ ቅጠል ለብሶ ፍቅሩን አሳየ። ስለዚህ አዲስ ኪዳን ስትረዱ አሁን ወንድሞቻችን ጾመ፣ ጸለየ፣ ሰገደ፣ ማለደ፣ ጸለየ ሲባል ቀልባችሁ ይደነግጣል። እኛ ግን አንደነግጥም። እድሜ ለኦርቶዶክሳዊ ተዋሕዶ ሊቃውንት በዚህ በሁለተኛው በሶስተኛው በአራተኛው በመቶ ክፍለ ዘመን የነበሩ ሊቃውንት ብሉይን ከአዲስ አስማምተው አመስጥረው ተንትነው ነገር ሆነ። ደህና ዋላችሁ? የሰማችሁ ነው? እየገባችሁ ማለት አሁን ስለ ኢየሱስ ክርስቶስ ለመረዳት የቅድሞቹ ሁለት መጻሕፍት ነጣጥለን ማየት መቻል አለብን። ብሉይ ኪዳኑ ቅድም ነግሬያቸዋለሁ። ምንነቱን ማሳየት ነው ዓላማው ብያቸዋለሁ። ፈጣሪነቱን፣ ኃያልነቱን፣ ገዥነቱን ኢሳይያስ በምዕራፍ 6 ላይ ሲናገር ይላል